የሚኒባስ ሹፌር ነበርኩኝ። በቀን 3 ደርሶ መስሰራ ነበር። አንድ ቀን 12 ሰው ጭኜ የመጨረሻውን ዙር ለመስራት በፍጥነት እየነዳው አንድ መንደር ስደርስ አንዲት ሴት ኬት መጣች ሳይባል መንገድ ውስጥ ገባች። ከዛ ከሷ ሸሻለሁ ስል መኪናውን መቆጣጠር አልቻልኩም ነበር። ከዛ የሆነ ገደል ውስጥ ስገባ ነው ማስተውሰው። በማግስቱ ራሴን ሆስፒታል ነበር ያገኘሁት። ጥቂቶቹ ተሳፋሪዎች መሞታቸውንና አብዛኛውን የሚባሉ ከባድ አደጋ ደርሶባቸው እንደተኙ ተነገረ። ከታሰርኩ 3 ዓመት አካባቢ ሆኖኛል። ግን በጣም እየረበሸኝ ያለው መታሰር አይደለም። በሰዓቱ የነበረው የተሳፋሪ ሲቃና ጩኸት ነው። በዝግታና አሽከርክር ፍጥነት ህይወትን እንዳልነበረ ያደርጋል።